በፓራካስም ተሰርቶ ስትሮክ ተሰጥቶታል ማለት ነው። ይሄ ቤት አጠቃላይ ስንት ገተር ፓይፕ ያስፈልጋል ማለት ነው? በዚህ በኩል የአራት አንድ ሁለት ሶስት የአራት ፍሳሽ ይቀበላል። የአራት ቦታ ፍሳሽ ይቀበላል። የትና የት አንድ እዛ ማዶ አሁን እየተሰራ ያለው ሁለት ይሄ የቆምኩበት እዚህ ጋር ያለው ሶስት ያቺ ጣሪያ አራት ደግሞ የዚች ጣሪያ ተቀብሎ በአንድ ፓይፕ የቱ ጋር ይደማል እዛ ኮለኗ ስር ይገጠማል ማለት ነው። አንድ ፓይፕ በዛ በኩልም እንደዛው አንድ ፓይፕ እስከታች ይቀበላል ማለት ነው። የሁለቱ ቤት ፍሳሽ እንዲቀበል። አዎ በዚህ ጋር ደግሞ ይሄኛው ይሄም በዚህ ወደዚህ ስለሚመጣ ከዚህኛው ጋር ይገናኛል ማለት ነው። እዚህ ጋር ያስፈልገውም ሌላ ደግሞ እዛ ማዶ አንድ ያስፈልገዋል። ሮቶ ማስቀመጫዋና የዛች የትልቁ ሩፍ የዚህ የትልቁ ሩፍ ፍሳሽ እና የሮቶ ጣሪያ ፍሳሽ ከዛኛው ኮለምኩለር ሶስት ፍሳሽ ያስፈልጋል ማለት ነው። እንዲሁም ይቺኛ ኦፕን ዳውን የቴራሷ እሷም በዛ በኩል ኮኔክት ትደረጋለች ማለት ነው። ሲምፕል እና በጣም ቀለል ያለ ዲዛይን ነው። በጣም ያምራል። በጣም የሚገርም ነው።